በጉራጌ ዞን እዣ ወረዳ እየተከናወኑ ያሉ የአፈርና ውሃ ጥበቃ ስራዎች የግብርናውን ምርታማነት እያሳደገ መሆኑን አርሶ አደሮችና የወረዳው ግብርና ጽሕፈት ቤት ነግረውናል። በወረዳው ተዳፋትና ለዘመናት ለጎርፍ ተጋላጭ ሆነው ምርት መስጠት ሳይችሉ የቆዩ አካባቢዎችንም በአፈር እቀባ ስራ በማልማት ማምረት እንደቻሉ ተናግረዋል። ይህም የአርሶ አደሮች ምርታማነት እንዲያድግ እያደረገ ነው። ይስማው አደራው አርሶ አደር ብዙታ ዘውዱና ታምሬ ባረጋ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን እዣ ወረዳ የወደ አንበሊ ቀበሌ ነዋሪዎች ናቸው። መኖሪያ ቀያቸው ደጋማና ለግብርና ምርታማነት አመቺ ስፍራ ቢሆንም የቀደሙት ጊዜያት ለአፈርና ውሃ እቀባ ስራ ትኩረት ባለመስጠቱ የአካባቢያቸው ገጽታ ተጎሳቁሎ ቆይቷል። ጎርፍ በጎረፈ ሰዓት በሁን ሰዓት የምታዩ ፏፏቴ ነበር የሚወጣው። በቃ ይሄ ወንዙ ነው። በቃ ይወርዳል። ከዚህ መጥቶ ከዚህ የመጣ ጉድጓድ ነው። የትንሽ ጊዜ ደግሞ ልክ አንድ ፏፏቴ ነው የሚመስለው። በአሁኑ ሰዓት ግን ሳር ይሰጣል። ውሃው ደግሞ እዚሁ ይቀራል። አው በእንስሳት ኮቴ በአውሎ ንፋስ በተለያየ ነገር ታጥቦ ነበር የሚሄደው መሬቱ። አሁን ያን ነገር መሄድ ቀረና በቦታው እየተቀመጠ ነው ያለው። አሁን መንግስት ለግብርናው ምርታማነት ማደግ ለመሬት ታክሞ መዳንም ትኩረት በመስጠቱ የአካባቢ ጥበቃ ስራ በስፋት ተከናውኗል። እናም በዚሁ ቀበሌ የሚገኙ የኩርሲ ንዑስ ተፋሰስን ጨምሮ በበርካታ ቦታዎች ላይ መሬትን የማከም ስራ ተከናውኗል። ኩርሲ ይባላል። ወደ 169 ሄክታር ያህል ለምቷል ማለት ነው። 169 ሄክታር በዚህ ቦታ ላይ አልምተናል። እንደምታዩት ከለማ በኋላ የተለያዩ ከአረንጓዴ አሻራ ጋር ቅንጅት ያላቸው የፖም ችግኞች፣ የተሻሻለ መኖ ሳር እንደዚሁም ሌሎች የደን ችግኞች ደንና አግሮ ፎረስትሪ በመትከል አካባቢው ለመቀየር ሰፊ ስራ እየተሰራ ነው ያለው። በእርግጥም በማህበረሰብና መንግስት የጋራ ትብብር በተሰሩት የተፋሰስ ስራዎች መሬት መልከ ብዙ ጥቅም እንዲሰጥ ማድረግ ተችሏል። ለዚህ ደግሞ እኛ ተገኝተ የተመለከትነው የኩርሲ ንዑስ ተፋሰስ አብነት መሆኑን አርሶ አደሮቹ አጫወቱን። ቀይ መሬት እንጂ ሌላ ነገር የለም እና እንደዛ ነበረ በዛን ጊዜ። ግን አሁን ሲታይ ውበቱ በጣም ደስ የሚል ነው። ያረካል። ውሃው እዚህ ይቀራል። ሳሩን ደግሞ እየበቀለ ነው። እንደምታዩት አረንጓዴ ሆኗል እና የችግኙ አሁን ለምሳሌ ማዶም አለዛ የሰራ ነው። ያን ሁሉ ሲታይ እኛም እየረካን አሁን ደግሞ በሞራል ለመስራት እቅዳለን ማለት ነው። በአሁን ሰዓት ግን በእኛ መድሜ እንደሚባለው ልጅ ለአባቱ ያስቀምጣ እንደመቅርስ በሁን በድሜያችን ደግሞ ማያታችን ደግሞ እኛ በጣም 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 ደስ ይላል ከመጠን በላይ። ምክንያቱም የት ነበር አረንጓዴ ቤት ነበር ዳገት ነበር። አሁን ይኸውልህ እንደፈለ ፈረዛት ጋር ወደላት ፈረስ ጋር ባለ እግዚአብሔር ይመስገን የጣሪዛ እልከን ተባለ። የምታውስ ማዶ ይኸውልህ እንኳን ያን የተጋጋጠ እኛን ጫወት ነበር ወደታች የሆነ ይዘን ደግሞ ንጋጭ። አሁን ዛሬ ይኸው አምና የተደርጓል ነገ ሳልበቅሎ ያው ራሱ ይዟል ማለት ነው። የእዣ ወረዳ ለዓመታት በጎርፍና ነፋስ ለም አፈሩ ተጠርጎ እርቃኑን የቀረ መሬትን በመሰል ስራዎች አልምቷል። ይህንን በማድረግም ለምንም ጥቅም ሳይውል የነበረ መሬትን ምርት መስጠት የቻለ ውጤት ማምጣት ተችሏል። ስነ አካላዊ ስራ ከተሰራ በኋላ ከ12 ሄክታር በላይ የድንችና የገብስ ምርጥ ዘር ገብስ የማባዛት ስራ በዚህ ሳይት ላይ ከክልሉ ምርጥ ዘር ድርጅትም ተቀናጅተን ለክልሉ ምርጥ ዘር ድርጅት የዘር ምንጭነት የሚሆን በአርሶ አደሮቹ የለማ ምርጥ ዘር HB 1307 የሚባለው ዝርያ አባስተን ለምርጥ ዘር ድርጅት ጭምር የቀረበበት ሂደት አለና አርሶ አደሮቹ በሂደቱም ላይ በጣም ተጠቃሚ ናቸው ማለት ነው። ለገባ በማቅረብ ምርጥ ዘር ደግሞ እየዘራን ምርጥ ዘሩን ዘርተን ለገባ ለክልል እናቀርባለን። ድንች ተተክሏል። አረንጓዴ ሳር መኖ ተተክሏል። ይሄ የምታየው ደግሞ ይሄ አንድ ነገር አልነበረም። ይሄን ተደርጓል፣ ተለውጧል። እግዚአብሔር ይመስገን ተለውጧል። ለውጥ ነው እያየን ማለት ነው። የመደመር መንግስት ግብርናውን ምርታማ አደርጋለሁ የምግብ ዋስትናንም አረጋግጣለሁ ሲል ጦም ያድር የነበረ መሬት ምርት እንዲሰጥ በማድረግ ጭምር ነው። እናም ይህ ኢኒሼቲቭ በእርግጥም መሬት ላይ በተግባር እየተገለጠ ለመሆኑ በዚህ ቦታ የተመለከትነው ተግባር አብነት ነው። ቢዝነስ ነው ብሎ የሚያስብበት ደረጃ ላይ እንዲደርስ በተለይም አንድም መሬት ጾሙ ማደር የለበትም ብሎ መንግስት ያስቀመጠው አቅጣጫ እንደ ወረዳችንም ቢሆን ተግባራዊ እያደረግን ያለንበት። ለምሳሌ አሁን በአመታዊ ሰብል እንደ ወረዳ አጠቃላይ 10188 ሄክታር ይለማል እንደ ወረዳ ማለት ነው። ከዚህ ውስጥ 1200 ሄክታሩ
አዲስ በርካታ ዓመታት ያልታረሰ መሬት ነው። እዳሪ መሬቶች ናቸው። ግብርና ቢዝነስ ነው ብሎ የሚያስብ አርሶ አደር እንዲፈጠር ከፍተኛ ስራ እየተሰራ ነው። ውጤትም እየመጣ ያለበት ሂደት አለ። አፈር በጎርፍ ከመጠረግ እየዳነ በልማት ሲገለጥ ጦም ያደረ መሬት ምርት መስጠት ሲጀምር እየተከናወነ ባለው ዘመናዊ ግብርና አቅም ላይ ተዳምሮ ዘርፉ እውነትም የምግብ ሉዓላዊነትን የማያረጋግጥ መሆኑ አይቀሬ ነው።